ወጋገን ባንክ ከዓለም አቀፍ የፋይናንስ ኮርፖሬሽን ጋር $10 ሚሊዮን የሚያስገኝለትን ስምምነት ተፈራረመ። ወጋገን ባንክ የፋይናንስ አገልግሎቱን ይበልጥ ለማሳደግ ያስችሏል የተባለውን ዓለም አቀፍ ስምምነት የዓለም ባንክ አባል ከሆነው የዓለም አቀፍ የፋይናንስ ኮርፖሬሽን IFC ጋር ተፈራርሟል። ይህ ስምምነት የንግድ ፋይናንስ ዋስትና ለመስጠት የሚያስችል ስትራቴጂያዊ የአጋርነት ስምምነት መሆኑን ባንኩ ለጣቢያችን በላከው መግለጫ አሳውቋል። በወጋገን ባንክ በኩል ስምምነቱን የፈረሙት የባንኩ ዋና ስራ አስፈጻሚ ዶክተር አክሊሉ ውበት ሲሆኑ ይህ ስምምነት የባንኩን ያጭርና የረጅም ጊዜ እቅዶች እውን ለማድረግ ሚናው የጎላ መሆኑን ተናግረዋል። ከዚህ ቀደም ወጋገን ባንክ ከዓለም አቀፍ የፋይናንስ ኮርፖሬሽን ጋር የተለያዩ ስምምነቶች የነበሩት ሲሆን አዲስ የተፈረመው ስትራቴጂያዊ የአጋርነት ስምምነት ባንኩ ከዓለም አቀፍ የፋይናንስ ኮርፖሬሽን $10 ሚሊዮን የሚያስገኝለት መሆኑ ተነግሯል። በመጪው ሰኔ ወር ከተመሰረተ 29ኛ ዓመቱን የሚደፍነው ወጋገን ባንክ በኢትዮጵያ የካፒታል ገበያ በቀዳሚነት የተመዘገበ ተቋም ሲሆን በአሁኑ ወቅትም ባንኩ በመላው ሀገሪቱ በ463 ቅርንጫፎቹ መደበኛና ከወለድ ነፃ የባንክ አገልግሎት እየሰጠ መሆኑን ባንኩ አስታውቋል።